ሰላም ሰላም የፀጉሬ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ነው ያለው። እግዚአብሔር ይመስገን። በጣም ይቅርታ ዘግይቼባችኋለሁ። የ6 ወር ቻሌንጅ እንጀምራለን። በየሳምንቱ አንድ ውህድ ግድ ይላል። ፀጉራችሁ አድጎ እስከማይ ድረስ አልፋታችሁም ብዬ ቃል ገብቼ ነበር። ነገር ግን ለእናንተ ሳላሳይ የተቀባሁት 2 ውህድ አለ። እሱንም ቪዲዮ ሰርቼ አዘጋጅቼ ለእናንተ ከመልቀቄ በፊት ምን ገጥሞት እንደሆነ አላቅም። ቪዲዮ ጠፍቶብኛል። በዛ ምክንያት የዘገየውባችሁ። ዛሬ ግን አንድ ምርጥና ዋነኛ የፀጉሬን እድገት ሊያፋጥን የቻለውን ውህድ አብረን የምንሰራ ይሆናል። ፀጉሬን በባለፈው የሽንኩርት ውሃ ተቀብቼው 2 ቦታ ሰርቼው ሳምንቱ ሙሉ ተቀምጦ ይኸው ዛሬ ነው እየፈታሁት ያለሁት። ፀጉራችሁን ስታበጥሩ ማለት ነው እንደ ሕፃን ልጅ ጥንቃቄ ይዛችሁ ነው ማበጠር ያለባችሁ ማለት ነው። ምክንያቱም ፀጉራችሁን ለማሳደግ ምን ያህል ጊዜ እንደሚፈጅባችሁ ታውቃላችሁ። ምን ያህል ልፋት እንደምትለፉ ያን ሁሉ የለፋችሁትን በአንድ ማበጠር ብቻ ልታረግፉትና እንዲነቃቀል ልታደርጉት ትችላላችሁ። ለዚህ ጥንቃቄ ያስፈልጋል። እኔ ማበጥረው ይሄኛውን ማበጠሪያ የምጠቀመው ፀጉሬ በለሰለሰ ታይም ሰርቼ ስፈታው ለስለስ ብሎ ካገኘሁት ነው ይሄን የምጠቀመው። ፀጉሬ ግን የደረቀ ነገር ሲመስለኝ ቅርንፉድ፣ የሮዝመሪም ውሃም ሊሆን ይችላል እየረጨውኝ በጣም ጥርሱ ሰፋፊ የሆነ ማበጠሪያ ያለኝ በሱ ነው ማበጥረው ማለት ነው። መጨረሻ ላይ ፀጉሬ ምን ያህል እንደሚወጣው ላሳያችሁ ላስገባላችሁ እሞክራለሁኝ። እንደዚህ አበጥሬው ያን ያህል አይነቃቀልም፣ አይረግፍም። በፊት ግን ሙሉ መሬቱ ፀጉሬ ብቻ ነበር የሚሆነው በስነስርዓት በማልንከባከበው ታይም ማለት ነው። እንዴት ላካፍላችሁ ብዬ ንግግር አበዛባችሁ መሰለኝ። ቀጥታ ወደ ዛሬው ማስክ እንሄዳለን እና ዛሬ የምንሰራው ውህድ ግብአቶች እነዚህን ይመስላሉ። ተልባ፣ የጥብስ ቅጠል፣ ቅርንፉድ እና አብሽ ናቸው። አንድ ላይ እንደዚህ ካቀላቀልኩ በኋላ የሚበቃኝን ያህል ውሃ ጨምሬ እንደዚህ እንደምታዩት አቀላቅየው፣ ከቻላችሁ ተልባውን አማስሉት። ከጣዳችሁ በኋላ ድስት ላይ የመጣበቅ ባህሪ አለው። እስኪን ተከተክ እስኪፈላ ብቻ ነው የጠበቅኩት። ከዛ በዚህ መልኩ አጠለልኩት። በነገራችን ላይ ያጠለልኩትን አልደፋውም። እሺ አስቀምጬ ፈጭቼ ከዛ ደግሞ እሱ ደግሞ ሌላ ውህድ ነው እና በዘዴ ነው እና አሳያችኋለሁ። ለማንኛውም በዚህ መልኩ ጄሉ ወጥቷል ማለት ነው። የሚገርማችሁ ታዩታላችሁ፣ ስትቀቡት ሞክሩት። በዛ ላይ ቀላል ነው፣ በቤታችሁ ውስጥ የምታገኙት ነገር ስለሆነ ለፀጉር ያለው ልስላሴ፣ ለፀጉር ያለው ኮንፈርት እና የአብሹን ሽታ ቅርንፉዱና የጥብስ ቅጠሉ ይዞት ስለሚሄድ ሽታ ብላችሁ አትቸገሩም። እና ለመቀባት እኔ ከቪዲዮ ጋር ስላልተመቸኝ ሙሉን አላሳየዋችሁም፣ ግን እኔ ሙሉን ነው አዳርሻ ናቴን ከተቀባው በኋላ የተረፈውን ጫፉ ላይ ተቀባሁት። ከዛ ለ1 ሰዓት ነው ያቆየሁት። እናንተ ከዛም በላይ ማቆየት ትችላላችሁ። እና ዛሬ ስለተቀባነው ውህድ የተወሰነ ነገር ልበላችሁ። የአብሽ ጥቅም ከፍተኛ የፕሮቲን መጠን በውስጡ ስለሚገኝ ፀጉራችን እንዳይነቃቀል፣ እንዳይሰባበር፣ ወፍራም ሆኖ እንዲያድግ ይረዳል። ተልባ ደግሞ የራስ ቅላችንን በመመገብና የደም ዝውውራችን በማፋጠን ፀጉራችን በፍጥነት እንዲያድግ ያደርጋል። ቅርንፉድ የፀጉር ዘሮችን በማጠናከር ፀጉር በቀላሉ እንዳይቆረጥ ያግዛል። የጥብስ ቅጠል የራስ ቅልን ያጸዳል፣ ማሳከክን ይከላከላል፣ የሚሳሳ ፀጉርንም ያበዛል ማለት ነው። ግልጽ ያላደረኩት ነገር ካለ ጻፉልኝ እና ፀጉሬን በዚህ መልኩ ጎንግኘዋለሁ። በጣም ነው የምትወዱት፣ ሞክሩት። አመሰግናለሁ። ደህና ሁኑልኝ።